በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰኑዩ ለመጋቢት በዛቲ ዕለት ኮነ ሰማዕተ አባ መከራዊ ኤጲስቆጶስ ዘሀገረ ኒቅዮስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት ሁለት በዚች ቀን የኒቅዮስ ኤጲስቆጶስ መከራዊ በሰማዕትነት ሞተ። ይህም አባት በግብፅ ደቡብ ከምትገኝ ከእስሙናይን ከታላላቆቹ ወገን ነው። ለኒቅዮስ ከተማም ኤጲስቆጶስነት ተሾመ። የስደትና የመከራ ወራት በሆነ ጊዜም ስሙ ዮፋንዮስ የሚባል መኮንን ወደዚያች አገር ከንጉሥ ተልኮ መጣ። የክርስቲያን ወገኖችም ያሰቃይ ዘንድ ጀመረ። በዚያም የቅዱስ ኤጲስቆጶስ አባ መከራዊ ዜና ሰምቶ ወደ እርሱ ያመጡት ዘንድ ወታደሮቹን ላከ። እርሱም ወደ መኮንኑ ከመሄዱ በፊት ወደ ቅዱስ መሠዊያው ገባ። እጆቹን ዘርግቶ ጸለየ። ንዋየ ቅድሳቱንም የቀደሻውንም ልብሶች በመቅደሱ ውስጥ አኖረ። ከዚህ በኋላ ቤተ ክርስቲያኑ ይጠብቅ ዘንድ ወደ የእግዚአብሔር ኢየሱስ ክርስቶስ ፈጽሞ ማለደ። በላያችሁ የፀሐይ ብርሃን ይወጣ ዘንድ ያልተዋችሁ የጽዮን ልጅ ደጆች ሆይ እግዚአብሔር ቤት ማገልገያ የሆነ ንዋየ ቅድሳቱን ጠብቁ እያለ ታላቅ ልቅሶ በማልቀስ ጮኸ። ከዚህ በኋላ ከንጉሥ መልእክተኞች ጋር ወጥቶ ሄደ። ወደ መኮንኑም ቀረበ። ስለ ስሙና ስለ አገሩ ስለ ስራውም ጠየቀው። የኒቅዮስ ከተማ ኤጲስቆጶስም እንደሆነ ባወቀ ጊዜ እንዲገርፉት፣ እንዲያጎሳቁሉት፣ ብርና እርሳስም አቅልጠው በአፉ እንዲጨምሩ አዘዘ። እግዚአብሔርም የሚያጸናውና የሚያስታግሰው ሆነ። ያለ ጉዳትም በጤንነት መልሶ ያነሳው ነበር። ከዚህ በኋላ ወደ እስክንድርያ ገዢ ወደ ሄርሜኒዎስ ሰደደው። እርሱም ቅዱስ አባ መከራዊን እንዲያስሩ ታዘዘ። እግዚአብሔር በእጆቹ ብዙዎች ድንቆች ተአምራትን አደረገ። ከተአምራቱም አንዱ ከአቅፋስ ከተማ ሹም ለሆነ ለዮልዮስ ስሙ አውካሪስጦስ የሚባል እጆቹና እግሮቹ ሽባ የሆነ ልጅ ነበረው። አባ መከራዊም በላዩ ጸለየ፣ ከደዌው አዳነው። ከዚህ በኋላ በዮልዮስ ቤት ቀድሶ ለአማንያን ስጋውንና ደሙን አቀበላቸው። ስለ ስጋውና እንዳስብና ገድሉንም እንዲጽፍ ከዮልዮስ ጋር ስምምነት አደረገ። መኮንኑ ሄርሜኔስም አባ መከራዊ ስላደረጋቸው አስደናቂ ተአምራት በሰማ ጊዜ በተለያየ ስቃይ እንዳሰቃዩት ዘንድ አዘዘ። ሕዋሳቶቹ እስኪቆራረጡ በመንኮራኩሮች ውስጥ አስገብተው አሰቃዩት። ለነጣቂዎች አንበሶች ጣሉት፣ በባህርም አሰጠሙት፣ በእሳት ምድጃ ውስጥም ጨመሩት። ቅዱስ አባ መከራዊ በስቃይ ሁሉ በክብር ባለቤት በጌታችን በኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። ጌታም ያለ ጉዳት መልሶ በጤንነት ያስነሳው ነበር። የእመቤታችን የድንግል ማርያም ቤተ ክርስቲያን የምታገለግል አንዲት ድንግል እህትም ነበረችው። ሁለት ወንድሞችም ነበሩት። አንደኛውም ስሙ ዮሐንስ፣ የሁለተኛውም ይስሐቅ ይባላል። በእስር ቤትም ሳለ ወደ እርሱ መጡ። አንተ ስለ አባታችን ፈታ አባት ሆነህን ነበር፣ እነሆ የሙት ልጆች እንሆን ዘንድ ትተኸን ትሄዳለህ እያሉ በፊቱ ያለቀሱ። እርሱም አጽናንቶ ወደ ቤታቸው አሰናበታቸው። ዮልዮስም የዚያን ሽማግሌ ሞት በጽሑፍ እዘዝ፣ ከእርሱም ታርፋለህ ብሎ መኮንኑ መከረው። ቃሉንም ተቀብሎ ራሱን በሰይፍ እንዲቆርጡ አዘዘ። በመንግስተ ሰማያት የሰማዕትነትን አክሊል ተቀዳጀ። ዮልዮስም የቅዱስ አባ መከራዊን ስጋ ወስዶ በከበሩ በወርቅ ልብሶች ገንዘው በደረቱ ላይ የወርቅ መስቀል አደረገ። ወደ ሀገሩ ወደ ኒቅዮስም ከአገልጋዮች ጋር ሰደደው። መልካም ነፋስም ሆነላቸው። መርከቢቱ ፈጥና ሄደች። ከከተማውን በር አንጻር ደርሳ ቆመች። ቀዛፊዎችም ሊያንቀሳቅሷት ፈልገው ነበር፣ ግን አልተቻላቸውም። አብዝተው በደከሙም ጊዜ ስጋዬ በውስጡ እንዲኖር እግዚአብሔር የፈቀደው ቦታ ይህ ነው የሚል ቃል ከበድኑ ሰሙ። ይህንንም ለሀገር ሰዎች ነገሯቸው። የሰሌን ዝንጣፊ እየያዙ ወደ እርሱ መጡ። በሀገራቸውም ውስጥ እርሱ በመረጣት ቦታ እስካኖሩት ድረስ በታላቅ ክብር ተሸክመው ወሰዱት። መላው የሕይወት ዘመኑ 131 ሆነ። መጻሕፍትን እስከተማረ ድረስ 8 ዓመት፣ በዲቁና ሹመት 24 ዓመት፣ ከዚያም ቅስና ተሾሞ በቅስና አገልግሎት 30 ዓመት ኖረ። ከዚህም በኋላ ኤጲስቆጶስ ሆኖ ተሾመ። በዚያም 69 ዓመት ኖሮ መልካም ተጋድሎን ፈጸመ። የሕይወት አክሊልንም ከክብር ባለቤት ከጌታችን ከኢየሱስ ክርስቶስ ዘንድ ተቀበለ። ጸሎቱ በረከቱ ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለመከራዊ አህመሞቶ ስእኖ ሰላም ለመከራዊ አህመሞቶ ዘስእኑ አናብስት መሰጥ ወመንኮራኩራት ዘበበበይኑ እምድረ ገድሎ ፈጸመ ወሰለጠ ጊዜ ርሳኑ እደው መሃይምናን ጊያሁ ደፈኑ ሀበ አመረቶሙ ቃል ወፂአ እምበርኑ ወበዛቲ ዕለት ካይበ ይረፈ ቅዱስ ጎርጎርዮስ ራእየ ሕወሓት ዘሀገረ ሮሃ። ዳግመኛም በዚህች ቀን የሮሃ ሀገር የሆነ የተሰወረውን የሚያይ ቅዱስ ጎርጎርዮስ አረፈ። ይህም ቅዱስ ሰው አስቀድሞ አመፀኛ ሀጥ ነበረ። ከዚህ በኋላ ከአመፁ ወደ እግዚአብሔር በንስሐ ተመልሶ መነኮሰ። የጻድቃን ማደሪያና ብዙ ዋጋቸውን የኃጥአንም ኩነኔና የራሱ የሆነ ስቃያቸውን እግዚአብሔር እስካሳየው ድረስ ብዙ ተጋደለ። እግዚአብሔር በጸሎቱ ይማረን አሚን። ሰላም ለጎርጎርዮስ አመጻመው ተጋ መልዕልተ ደብር ዘሀገረ ሮሃ መካነ ኃጥአን ብካየ ወበካነ ጻድቃን ፍስሐ ዘበበጾታው ነጺሮ ብዙሃ ለእመ ውስተ ምድር ሰበከ ንስሐ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰሉሱ ለመጋቢት በዛቲ ዕለት ኮነ ዕረፍቱ ለብፁዕ ወቅዱስ አባ ቆዝሞስ ሊቀ ጳጳሳት ዘሀገረ እስክንድርያ በውእቱ ሙልቆሙ ሊቃነ ጳጳሳት 50 ወሰመንቱ
ወበዛቲ ዕለት አይረፈ አባ በርፎንዮስ ዘእምሀገረ ፍንዮስ በረከቱ ተሃሉ ምስሌ ለዓለመ ዓለም አሜን። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምእለ ተጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ወላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንዑስ ሕፃን ለዘጸሐፎ በክርታስ ወለዘ አጽሐፎ እንዘይደርስ ለዘአንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎቱ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሃረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ አሚን። ይቆየን።